ህልሙ ምን ነበር? በጣም የሚደንቀኝ ህልም ነው። በህልሜ በጣም ሀብታም አይነት ሰው አድርጎ አሳየኝ። በቃ ከዓለም አንደኛ ሀብታም እንደሆንክ ያሳየኛል። ነገር ግን በቃ አልቀራም፣ አልሰግድም፣ መልካም ስራ አልሰራም። በቃ ስለ ምድራዊ ጥቅማ ጥቅም ብቻ ነበር ሀሳቤ። ከስሬ በጣም በርካታ ሰራተኞች እንዳሉ ያሳየኛል። ከዚያ በኋላ ሰዎች እንስገድ ሲሉ እንቅራ ሲሉ ምናምን አልሰማቸውም ነበር። ከዛ መጨረሻውን በዚያ በህልሜ ሁኔታ ሳለሁኝ ሰማይ ስትቀደድ ምናምን እመለከታለሁ። ያቺ ቀዳዳ እየሰፋች ስትመጣ ሰው ሁሉ በቃ ይሯሯጣል ምናምን። እንደዚህ ምንድን ነው ስላቸው ቂያማ እየቆመ ነው ይላሉ። በጣም ደነገጥኩኝ። እየሰፋ መጣ። ያበቃ ታቸዋል የሰማኡን ፈጠረት እንዳለው ሰማይ በምትቀደድ ጊዜ ይላል። ያን ሳይ በጣም ደነገጥኩኝ። በቃ መጨረሻ ቂያማ እየቆመ ነው ምናምን። አንዴ ለመስገድ ምናምን እድል ስጠኝ ጌታዬ ብዬ መጮህ ጀመርኩኝ። በቃ ከዛ የሆነ ድምፅ ሰማለሁኝ። ዛሬ ብትሰግድ ዋጋ የለህም ጊዜው አልፏል የሚል ድምፅ ሰማለሁ። እሺ ገንዘቤ እንዳለ ለድሃዎች ሰረቅ አስክፍ ምናምን እንዳለ ዛሬ ምንም ዋጋ የለውም ብትሰጥ ጊዜው አልፏል። የመጨረሻ ተጸጸትኩኝ። በቃ እውነት ነው የመሰለኝ በህልሜ። በቃ አንድ እድል ጌታዬ ብዬ ተንበርክኬ በጣም ማልቀስ ጀመርኩኝ። በቃ ጊዜው አልፏል የሚል ድምፅ ብቻ ነው የምሰማው። በጣም ነበር የተጸጸትኩት። በጣም አንዴ ወደ መመለስ እድል በቃ ምለበንኩኝ የሚሆን ነገር አይደለም። መጨረሻው እንደገና በዚህ ሁኔታ ሳለሁ በጣም ተጨናንቄ ያለሁ በህልሜ ባንንኩኝ፣ ተነሳሁኝ። ሌላ አዲስ ህይወት የተሰጠኝ ነው የመሰለኝ። ወላሂ አዲስ ህይወት የተሰጠኝ ነው የመሰለኝ። እያለቀስኩ ተነሳሁኝ። እንቅልፍ ራሱ አልተኛም። ቶሎ ወደ መስጅድ እስኪሄድና ነግቶ አዲስ ህይወቴን እስክጀምር ድረስ ነው ያልኩት። ወላሂ ዳግም እንደገና ወደ ምድር የተመለስኩኝ ሄጄ ማለት ነው። ያክል ነው የተሰማ። ከዛ ወደ መስጅድ ሄድኩኝ። በጣም ትልቅ ረፍት ተሰማኝ። ምድር ላይ እንዳለሁኝ ሳውቅ ማለት ነው። በቃ ለም ተፈጽሞ ሁሉ ነበር ሄጄ ማለት ነው። ያክል ነው የተሰማ። በዛ መጨረሻ ምን አደረግኩኝ? መስጅድ ከሰገድኩ በኋላ ቁርአን መቅራት አለብኝ ብዬ ወሰንኩኝ። ሳልሞት ቶሎ ቁርአን መቅራት አለብኝ አልኩኝ። እዛቸዋል በጣም በቃ ልቤ እየፈራ ሁሉ ነው። በጣም የደነገጥኩት። ጓደኛም አልፈልግም፣ ምንም ሰውም አልፈልግም። ቁርአን መቅራት ነው። ቁርአንም ጓደኛ አድርጌ መያዝ አለብኝ ብዬ ወሰንኩኝ። በቃ ቁርአን ቤት ገባሁኝ። አሁንም አሌፍ ባታ ሳጅብ ነው የሚሉት። በቃ እንደምንም ብዬ ታግሼ ተቀመጥኩኝ። ትምህርት ቤት ስንማር የነበረ ልጅ አሁን አንዳንድ ዚህ ሲመጣ ያለ አንጀብቴ ላይ ያለው እሱ ልጅ ቁርአን ቀርቶ ነበረ። የትምህርት ቤት አንድ ክላስ ነን፣ ሰፈር ጓደኛ ነን። እሱ አክትሟል ምናምን እንደዚህ